እግዚአብሔር የተባረከ ይሁን። አንደኛ ቆሮንቶስን ነው እየተማርን ያለነው። ሳምንት ምዕራፍ 3ን ከቁጥር 1 ጀምሮ እስከ 9 ስናይ ነበር። እዛ ላይ ስናይ የነበረው በሕፃንነት መሰንበት ጤነኛነት አይደለም። ሕፃንነት በጊዜው በጣም የሚናፈቅ እድሜ ነው፣ ግን ደግሞ በሕፃንነት ሰው መዝለቅ መኖር የለበትም፣ መለወጥ አለበት የሚለውን እሱን ስናይ ነበር። እንዲሁም ደግሞ እዛ ላይ ያየነው ሐዋርያ ጳውሎስ ለቆሮንቶስ ሰዎች እናንተ የእግዚአብሔር እርሻ ናችሁ ይላል እና ደግሞ በዚያ እርሻ ውስጥ ጳውሎስን ጨምሮ ሌሎችም ከእሱ ጋር ያሉት አብረው ሰራተኛ እንደሆኑ የእርሻው ባለቤት እሱ ራሱ እንደሆነ እነሱ እንደተሰጣቸው ጸጋ ደግሞ እንደሚያገለግሉ አገልጋዮች እንደሆኑ በልፋታቸው ወይም ደግሞ በስራቸው ዋጋን ከእግዚአብሔር ዘንድ እንደሚያገኙ እሱን ተመልክተናል እና ዛሬ ቀጣዩን ሐሳብ ነው የምንመለከተው። እንግዲህ እዚህ ላይ የሚያነሳው የእግዚአብሔር እርሻ ናችሁ ይላል። እንደገና ደግሞ የእግዚአብሔር ሕንፃ ናችሁ ይላል እና ቤተክርስቲያንን እንደሱ ይላታል። ከቁጥር 9 ጀምሮ ከቁጥር 10 ጀምሮ ያለውን እስከ 23 አነብና አብረን ደግሞ እንማራለን ማለት ነው። እንዲህ ይላል። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላውን በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨትም በሳርም ወይም ደግሞ በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳየናልና የእያንዳንዱ ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል። ነገር ግን በእሳት እንደሚድን ይሆናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና። እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞ ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና። ስለዚህ ማንም በሰው አይመካ፣ ነገር ግን ሁሉ የእናንተ ነውና። ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ብሎ ይናገራል። እንግዲህ አሁን እንዳነበብኩላችሁ በዚህ ክፍል እንደምንመለከተው ሐዋርያ ጳውሎስ ስለ ራሱ ሲናገር የእግዚአብሔር ጸጋ እንደተሰጠኝ መጠን ይላል። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ መሰረትን መሰረትኩ ብሎ ይናገራል እና ሌላው በዚያ ላይ ያንጻል ብሎ ይናገራል። እዚህ ክፍል ላይ መሰረቱ ማን ነው ይላል? መሰረቱ ኢየሱስ ክርስቶስ ነው ብሎ ይናገራል። ዛሬ የምንማርበት ርዕስ ለምትይዙ መሰረቱ ኢየሱስ ነው የሚል ነው። መሰረቱ ኢየሱስ ነው። ስለዚህ ሐዋርያ ጳውሎስ ምንድነው የሚለው? እንደ ብልሃተኛ አናጺ የእግዚአብሔር ጸጋ እንደተሰጠኝ መጠን መሰረትን መሰረትኩ ብሎ ይናገራል። ትንሽ እንዲገባን እንደው አንድ ምሳሌ አንስተን ሐዋርያ ጳውሎስ ራሱን እንደ አንድ ሕንፃ እንዲሰራ ከአንድ የሕንፃው ባለቤት ወይንም አሰሪው የተሰጠውን ስራ የሕንፃው ባለቤት ያንን ሕንፃ በሚፈልገው
መልክና ሁኔታ እንዲሰራ እንደተቀበለ እንደ አንድ ኮንትራክተር ወይንም ደግሞ እንደ አንድ መሐንዲስ ውሰዱት እና የዚህ ምንጩ ራሱ የሱ ጥበብ የሱ ዕውቀት የጳውሎስ ሐዋርያነቱን ስትመለከቱ ከእግዚአብሔር ራሱ የተሰጠው እንደሆነ ጸጋው ከእግዚአብሔር ዘንድ የተሰጠው ብልሃት ከእግዚአብሔር ዘንድ የተሰጠው ጥበብ ከእግዚአብሔር ዘንድ የተሰጠው እንደገና ደግሞ እግዚአብሔር ራሱ በቤቱ ላይ ሰራተኛ አድርጎ የጠራው አገልጋይ እንደሆነ እንመለከታለን። ስለዚህ እንደ ጥበበኛ አናጺ እግዚአብሔር በሰጠኝ ጸጋ መጠን መሰረትን መሰረትኩ ብሎ ይናገራል እና መሰረቱ ክርስቶስ ኢየሱስ ነው ብሎ ይናገራል። እንግዲህ ምን ማለት ነው? ለመጀመሪያ ጊዜ ወደ ቆሮንቶስ የሄደው ራሱ ምንም አይነት ክርስቲያኖች በሌሉበት ወንጌልን ይዞ የሄደው ይሄንን እውነተኛ የምስራቹን የመስቀሉን እውነት የክርስቶስ ኢየሱስ የቤዛነቱን እውነት ለቆሮንቶስ ሰዎች ወይንም በቆሮንቶስ ላሉ ሰዎች ይሄንን የምስራች ይዞ የሄደው ሐዋርያ ጳውሎስ ነው። ወንጌልን ይዞ የሄደው ሐዋርያ ጳውሎስ ነው። በዚያ ደግሞ ቤተክርስቲያንን እርሱ እግዚአብሔር በሰጠው ጸጋ ቤተክርስቲያንን የመሰረተው እርሱ ነው። ስለዚህ መሰረቱ ክርስቶስ ነው ብሎ ይናገራል። መሰረቱ ክርስቶስ ነው ብሎ ይናገራል። ስለዚህ በዚህ መሰረት ላይ እንዴት ሌሎች እንዲያንጹ መጠንቀቅ እንዳለባቸው ይናገራል። ፈጠን እያልኩ ለመናገር እሞክራለሁ። እንደዚህ ይላል እንዲህ ነው የሚለው እያንዳንዱ ግን ይላል። በደንብ ስሙኝ። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። እያንዳንዱ ሲል አሁን መጽሐፉ ውስጥ እንደተጠቀሰው አጵሎስ አለ። እንደምታውቁት በመጽሐፍት ዕውቀት የበረታ ነው፣ አስተማሪ ነው። አሁን እዚህ ክፍል ውስጥ የተጠቀሰው ኬፋ ይላል። ኬፋ በደንብ እዚህ በአንደኛ ቆሮንቶስ ውስጥ ወይም ደግሞ ቆሮንቶስ ላይ ሲያገለግል በደንብ አይታይም፣ ግን ደግሞ የሚያነሳው አጵሎስን ነው። እያንዳንዱ ሲል አጵሎስ የተጠቀሰ ነው። ሌሎችም አገልጋዮች አሉ፣ በቆሮንቶስ መሪዎች አሉ፣ አገልጋዮች አሉ። እያንዳንዱ በዚህ መሰረት ላይ እንዴት ማነጽ መስራት እንዳለበት ይጠንቀቅ ብሎ ይናገራል። ምክንያቱም እዚህ ክፍል ላይ የሚናገረው ቤተ መቅደስ የሚለው ቤተ ክርስቲያንን ግለሰቦችን እንደ መቅደስ ወይንም እንደ ቤተ መቅደስ ያነሳል። እዚህ ክፍል ላይ ግን የሚያነሳው ግለሰቦችን አይደለም፣ ወይንም ደግሞ በነፍስ ወከፍ ቅዱሳንን አይደለም። በአንድነት በቤተ ክርስቲያን ውስጥ ያሉ አማኞችን በሙሉ ነው። በአንድነት በቤተ ክርስቲያን ውስጥ ያሉ አማኞችን በሙሉ ነው። ስለዚህ በዚህ መሰረት ላይ በጥንቃቄ ማነጽ አለባችሁ እያለ ይናገራል እና ከተመሰረተው መሰረት በቀር ሌላ ሰው ሌላ መሰረት ሊመሰርት አይገባም ብሎ ነው የሚናገረው። እንደዚህ ይላል፣ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይም ደግሞ በአገዳ ቢያንጽ የእያንዳንዱ ስራ ይቃጠላል፣ በእሳትም ስለሚገለጥ ያ ቀን ያሳያልና የእያንዳንዱ ስራ እንዴት መሆን እንዳለበት እሳቱ ይፈትነዋል ብሎ ይናገራል። እያንዳንዱ በጥንቃቄ ያንጽ በዚህ በተመሰረተው መሰረት ላይ ብሎ ይናገራል። ሌላው በላዩ ላይ ያንጻል እያለ ይናገራል። ትንሽ ነገር እዚህ ላይ መናገር እፈልጋለሁ። ሁለት አይነት እነጻዎችን ወይንም ደግሞ ሁለት አይነት ያንን መቅደስ ወይንም ደግሞ ቤተክርስቲያንን ሲያንጹ በሁለት አይነት ማቴሪያሎች ነው እዚህ ክፍል ላይ የሚያንጹት። ወርቅ ድንጋይ፣ የከበረ ድንጋይ አለ፣ ብር አለ፣ ሌላው ደግሞ እንጨት አለ፣ አገዳ አለ፣ ሳር አለ። እነዚህ ነገሮች ምንድናቸው? እነሱን ማንሳት በጣም አስፈላጊ ነው። እያንዳንዱ በእርሱ ላይ በጥንቃቄ ያንጽ ይላል። መጽሐፍ ቅዱስ ላይ ሄዳችሁ ማየት ትችላላችሁ። ጳውሎስ ለጢሞቴዎስ ሲናገር ለትምህርቱ መጠንቀቅ፣ ለሕይወቱ
መጠንቀቅ እንዳለበት ጢሞቴዎስ 4:13 እና 16 ላይ ሄዳችሁ ማየት ትችላላችሁ። ዕብራውያን ምዕራፍ 8:5 ላይ ደግሞ እግዚአብሔር ለሙሴ የቤተ መቅደሱን ሥራ እንዴት እንዳየው እግዚአብሔር እንዳስረዳው በጥንቃቄ ማነጽ እንዳለበት ይነግረዋል። ወገኖቼ የእግዚአብሔር ቤት ወይንም ቤተ ክርስቲያን በራሱ በእግዚአብሔር ፕላን የሚታነጽ ነው። እንደ ቃሉ የሚታነጽ ነው። እንደፈለግን የምናንጸው አይደለም። የፈለግነውን አይነት ትምህርትና አስተሳሰብ የምናራምድበት አይደለም። ይህንን ክፍል እያየው በጣም ወደ ራሴ መመለከት ነበረ። በጣም በጥንቃቄ ይላል። እዚህ ላይ ስትመለከቱ የመጀመሪያው ምድብ በእሳት ውስጥ የሚያልፉ ወርቅ አለ፣ ብር አለ፣ የከበረ ድንጋይ አለ። እነዚህ ነገሮች እንዲሁ በቀላሉ የሚገኙ አይደሉም። ዋጋ የሚያስከፍሉ ነገሮች ናቸው። ውድ ናቸው። የከበሩ ነገሮች ናቸው። ጥንካሬ ያላቸው ነገሮች ናቸው። ደግሞ ዘለቄታ ያላቸው ነገሮች ናቸው። እንግዲህ የመቅደሱን ሥራ በእንደዚህ አይነት ውድ በሆነ በከበረ ጥንካሬ ባለው ማቴሪያል ማነጽ እንዳለባቸው ይናገራል። እነዚህ ነገሮች ምንድነው የሚያሳዩን? ጤናማ ክርስቲያናዊ አስተምሮንና ምሳሌነት ያለውን ኑሮ ነው የሚያሳዩት። ይኸውላችሁ ሰው ኑሮ፣ ህይወቱ፣ ልምምዱ የሚያደርገው ነገር በሙሉ የትምህርቱ ውጤት ነው። ሰው እንደተማረው ነው የሚያስበው፣ እንደተማረው ነው የሚያደርገው፣ እንደተማረው ነው የሚኖረው። እነዚህ የሚያሳዩት እውነተኛ የሆኑ የእግዚአብሔር ቃል አስተምሮች ናቸው። ሶሊድ የሆኑ አስተምሮች ናቸው። እውነተኛ የሆኑ ጠንካራ የሆኑ አስተምሮች ናቸው። በእውነተኛ አስተምሮ ላይ የተገነባ ህይወት፣ በእውነተኛ አስተምሮ ላይ የተገነባች ቤተክርስቲያን፣ በእውነተኛ አስተምሮ ላይ የተገነባ ቤተሰብ ወገኖቼ ጥንካሬ ያለው ዘላቂ ነው። ህይወቱ ክርስቶስን ወደ መምሰል የሚያድግ ነው። ስለዚህ በጥንቃቄ አድርጉት ብሎ ይናገራል። ስለዚህ እነዚህ ነገሮች ወርቅ፣ ብር፣ የከበረ ድንጋይ፣ እነዚህ የእግዚአብሔር ቃል እውነቶች፣ የእግዚአብሔር ቃል አስተምሮች ትክክለኛና ጤነኛ የሆኑ አስተምሮችን ነው የሚያሳየው። በጥንትም ዘመን ቤት ከተሰራ በኋላ ቤቱ ራሱ የሚፈተነው እሳት ይለቀቅበታል። የቤቱ ጥንካሬ፣ የቤቱ ዘላቂነት አንዱ የሚፈተነው በዚያ ነው። ሌላ ሁለተኛውን ላንሳላችሁ። በእንጨት እንደገና ደግሞ በአገዳና በሳር የተሰሩ በእሳት ውስጥ ማለፍ የማይችሉ ርካሽና በቀላሉ የሚገኙ አይነት ነገሮች ናቸው። እንደምታውቁት አሁን ባለንበት ዘመን ብዙ ርካሽ የሆኑ ከእግዚአብሔር ቃል ውጪ ከእግዚአብሔር ቃል እውነት የራቁ አስተሳሰቦች፣ ትምህርቶች በብዛት ወገኖቼ ወደ ቤተ ክርስቲያን ዘልቀው የገቡበት ጊዜ ነው። ከዚህ የተነሳ ነው ብዙ የሰዎችን ህይወት ስታዩ ጠንካራ አይደለም። በክርስቶስ እውነት ላይ ሰዎች መቆም አይችሉም። በብዙ ችግሮች የተሞሉ ይሆናሉ እና እነዚህ ርካሽ አይነት ትምህርቶች ናቸው እና በሰዎች ህይወት ላይ የተበላሸ ውጤት የሚያመጡ ናቸው እና እነዚህ ነገሮች በእሳት ውስጥ ሲያልፉ መቆም አይችሉም፣ ማለፍ አይችሉም። በእሳት ውስጥ የሚቃጠሉ ነገሮች እንደሆኑ ይናገራል። እነዚህ ነገሮች ጊዜያዊና ደካማ ናቸው። ሌላ ቦታ ሄዳችሁ ስትመለከቱ መጽሐፍ ቅዱስ ላይ ስለ ሁለት አይነት ቤት ይናገራል። በአሸዋ ስለተሰራ ቤት ይናገራል። እንደገና ደግሞ በአለቱ ላይ ስለተሰራ ቤት ይናገራል እና ንፋስ ነፈሰ፣ ጎርፍም ጎረፈ ይላል እና በአሸዋ ላይ የተሰራው ቤት ወደቀ ይላል። ሁለቱም መስማትን ሰምተዋል። በአለቱ ላይ የተሰራው ቤት ግን ቆሞ እንደጸና ታያላችሁ። ማለት ሰዎች የእግዚአብሔርን ቃል እውነት ሲማሩና ሲኖሩበት ህይወታቸው ጠንካራና ብርቱ እንደሚሆን እንመለከታለን። እንግዲህ ሁለት አይነት
በእግዚአብሔር ቤት ውስጥ ሁለት አይነት ህንጻዎች ወይንም ግንባታዎች አሉ። እነዚህ የሚያሳዩን አስተምሮዎች ናቸው። ወደንም ጠላንም በጣም ማሰብ ያለብን የጠራ እውነት የእግዚአብሔር ቃል እውነትና አስተምሮ በቤተ ክርስቲያን ውስጥ መስፋፋት ማደግ መብዛት አለበት። አለበለዚያ የተለያዩ የተበላሹ አስተምሮዎች የሰዎችን ህይወት ያበላሻሉ፣ ልምምዳቸውን ያበላሻሉ፣ እድገታቸውን ያበላሻሉ። ስለዚህ ምንድነው የሚለው ሐዋርያ ጳውሎስ? ማንም በዚህ መሰረት ላይ የሚያንጽ ሰው ይጠንቀቅ ይላል። ይጠንቀቅ ይላል። እንግዲህ ቤተክርስቲያን በጣም በጥንቃቄ ትምህርቶችን ማስተማር አለባት። ትምህርቶች ሁሉ መውጣት ያለባቸው ከእግዚአብሔር ቃል እውነት ነው። ምንጩ የእግዚአብሔር ቃል ነው። እውነተኛ አስተምሮዎች ከእግዚአብሔር ቃል ነው መውጣት ያለባቸው። የእግዚአብሔር ቃል ደግሞ በትክክል መተርጎም አለበት። ትርጉም መሰረት ነው። አስተምሮች ደግሞ ልክ በመሰረቱ ላይ እንደሚገነባ ቤት ነው። ልምምዶችን እንደ ጣራ አድርጋችሁ መውሰድ ትችላላችሁ። ሰው በእግዚአብሔር ቃል እውነት ላይ አተረጓጎም ላይ ከተሳሳተ አስተምሮ ጤነኛ ሊሆን አይችልም። አሁን ብዙ የምንመለከታቸው ችግሮች ሲጀመር የእግዚአብሔርን ቃል በትክክል አልተረጎሙትም ወይንም አልፈቱትም። ስለዚህ አስተምሯቸው በዚያ ልክ እየተዛነፈ ይሆናል። ስለዚህ ሐዋርያ ጳውሎስ ማንም በዚህ መሰረት ላይ በክርስቶስ ኢየሱስ ላይ በሐዋርያቶችና በነቢያት አስተምሮ ላይ ማንም ሰው ቢያንጽ በጥንቃቄ ያንጽ እያለ ይናገራል። ማንም ስራው የተቃጠለበት ቢሆን ይጎዳል ይላል። ብዙ አናስብም አይደል? ያው በእግዚአብሔር ቤት ውስጥ ለማገልገል እንሮጣለን፣ ለማስተማር የተለያዩ ነገሮችን ለማድረግ እንሮጣለን። ግን የምንሰራው ስራ ወይም የምናስተምረው ትምህርት ወይም የምናገለግለው አገልግሎት አንድ ቀን በእግዚአብሔር ፊት መቆም ይችላል ወይ? ማለፍ ይችላል ወይ? አንድ ቀን ዋጋ ሊያመጣልን ይችላል ወይ? ወይንስ ይቃጠላል ወይ? ይሄ አስተምሮ ጋር ብቻ አይደለም የሚያያዘው። የዕለት ከዕለት ህይወታችን የታነጸበት የዕለት ከዕለት ምልልሳችን አንድ ቀን በእግዚአብሔር ፊት ውጤት ሊያመጣ ይችላል ወይ? በእግዚአብሔር ፊት ወገኖቼ ሊቆም የሚችል ነው ወይ ብለን ማሰብ ያስፈልጋል። እና እዚህ ክፍል ላይ ስትመለከቱ ምንድነው የሚለው? ሁሉም በእሳት ያልፋሉ ይላል። ወርቁም በእሳት ያልፋል፣ ብሩም በእሳት ያልፋል፣ እንደገና የከበረውን ድንጋይ በእሳት ያልፋል፣ አገዳውም እንጨቱም ሳሩም በእሳት ያልፋል። ወርቁ ብሩና የከበረው ድንጋይ በእሳት ያልፋሉ። እግዚአብሔር የተባረከ ይሁን። ተፈትነው ያልፋሉ። እሳቱ አይበላቸውም፣ አይቃጠሉም። ግን ደግሞ አገዳውና እንጨቱ ሳሩ እሳት ይበላቸዋል። ስለዚህ ማንም የእግዚአብሔርን ቤተ መቅደስ ወገኖቼ ሲሰራ ሲያንጽ በጥንቃቄ ማነጽ እንዳለበት ነው ሐዋርያው ጳውሎስ የሚናገረው። ወደ ቁጥር 17 ላይ ስንመጣ እንደዚህ ይላል። ትንሽ ጠንከር ያለ ሐሳብ ያነሳል። ቁጥር 16 ጀምሮ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ሕዝቡን እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚያርፍባችሁ አታውቁምን ይልና ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። ይህን ክፍል እያነበብኩ እዚህ ጋር በጣም የሚያስደነግጥ ነገር ነው። የሚያስደነግጥ ነገር ነው። የሚያስፈራም ነገር ነው። የሚያስፈራም ነገር ነው። በጣም እንድናስብ የሚያደርግ ነገር ነው። እና ምንድነው? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ማን ያፈርሰዋል ይላል? እግዚአብሔር ያፈርሰዋል ይላል። እና ለማሰብ እሞክር ነበር። ይሄንን ቤተ መቅደስ የሚያፈርሱ ከውጭ የሚመጡ ሰዎች ናቸው ወይንስ ቤት ውስጥ ያሉ ሰዎች ናቸው የሚለው ለማየት እሞክር ነበር።
ቤተ መቅደሱን የሚያፈርሱ ከውጭ የሚመጡ ሰዎች አይደሉም። ወገኖቼ በዘመናት መካከል ቤተክርስቲያን ከውጭ የመጣባት ብዙ ተጽዕኖዎች አሉ፣ ፈተናዎች አሉ፣ መከራዎች አሉ፣ የተለያዩ ችግሮች አሉ። ቤተክርስቲያን በብዙ ፈተና በብዙ ችግር ውስጥ ያለፈችበት ጊዜ አለ። ግን በጣም የሚያስፈራው ነገር ከውስጥ የሚነሳ ችግር ነው። ከውስጥ የሚነሳ መለያየት ነው። ከውስጥ የሚነሳ ግጭት ነው። ከውስጥ የሚነሱ ነገሮች ቤተክርስቲያንን ወገኖቼ ያናጓታል። የቤተክርስቲያንን ጤንነት ያናጓታል። ስለዚህ በቆሮንቶስ ቤተክርስቲያን በውስጥ የተነሳ መከፋፈል አለ፣ በውስጥ የተነሳ ትምክህት አለ፣ በውስጥ የተነሳ ትዕቢት አለ፣ በውስጥ ያለ መከፋፈል አለ። ስለዚህ ይሄንን ቤተ መቅደሱን የሚያፈርሱ ከውጭ የሚመጡ ሰዎች አይደሉም። ይሄኛው ቤተ መቅደስ እንደዚህ አይነት ህንጻ አይደለም። አሁን ሐዋርያ ጳውሎስ እያወራ ያለው ስለ ህንጻ አይደለም። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል። እያለ ያለው ቤተ ክርስቲያን ወገኖቼ ህንጻ አይደለም። ይሄ ህንጻ የጸሎት ቤት ነው። ቤተ ክርስቲያን የክርስቶስ ማህበር ናት። ቤተ ክርስቲያን በክርስቶስ ኢየሱስ የተጠሩ የቅዱሳን ህብረትና ስብስብ ነው። ስለዚህ እየተናገረ ያለው ስለዚህ ህንጻ ሳይሆን ስለ አማኞች ህብረት፣ ስለ አማኞች ስብስብ ነው። ስለዚህ ይሄንን ቤተ መቅደስ የሚያፈርስ እግዚአብሔር ያፈርሰዋል ይላል። በጣም ከባድ የፍርድ ቃል ነው እና ምን ማለቱ ነው ሐዋርያ ጳውሎስ? ይሁላችሁ መለያየት ቤተክርስቲያንን ያፈርሳታል። ግጭት ቤተክርስቲያንን ያፈርሳታል። ትዕቢት ቤተክርስቲያንን ያፈርሳል። ሐሜት ቤተክርስቲያንን፣ እነዚህ ነገሮች ካልተጠነቀቅን ቤተክርስቲያንን ያፈርሳል። አንድ ነገር ልንገራችሁ፣ የማትፈርስ አንዲት ቤተክርስቲያን አለች። ዩኒቨርሳል ቸርች፣ ዓለም አቀፍ የሆነች ቤተክርስቲያን፣ እሷ አትፈርስም። ግን በታሪክ ወደ ኋላ ሄዳችሁ ስትመለከቱ የኤፌሶንን ቤተክርስቲያን በቱርክ ያለች አሁን ሙሉ በሙሉ በሚቻል ሁኔታ በሌላ የተያዘች ናት። ስለዚህ አጥቢያ ቤተክርስቲያን በተለያዩ ችግሮች ልትናጋ ትችላለች፣ ልትፈርስ ትችላለች፣ ልትጎዳ ትችላለች። ብዙ ቤተክርስቲያኖች ይፈርሳሉ፣ ይበታተናሉ። በተለይ መሰረታቸውን ክርስቶስ ያላደረጉ፣ እንደገና ደግሞ ጤነኛ የሆነ ትምህርት በዚያ መሰረት ላይ ያላነጹ፣ በሰዎች ሐሳብ፣ በሰዎች ፍልስፍና፣ በተለያዩ አስተምሮች ቤተክርስቲያን ከታነጸች አደጋ ውስጥ ትገባለች። ስለዚህ ሐዋርያ ጳውሎስ ምንድነው የሚለው? ይህንን ቤተ መቅደስ የሚያፈርሰውን እግዚአብሔር ያፈርሰዋል ይላል። ለማየት ሞክር ነበር። ማለት የተለያዩ እሳቤዎች አሉ፣ ግን ለመግለጽ ምፈልገው ከባድ የሆነ ጉዳት፣ ፍርድ ይደርስበታል ማለት ነው። የእግዚአብሔርን ቤተ መቅደስ ወይንም ቤተ ክርስቲያንን የሚለያይ፣ ቤተ ክርስቲያንን የሚከፋፍል፣ ቤተ ክርስቲያንን በተለያዩ ችግሮች የሚሞላ፣ ለዚህ ምክንያት የሚሆን ሰው እግዚአብሔር ይፈርድበታል ይላል። የፍርዱ መጠንና ልክ እርሱ ራሱ እግዚአብሔር ያውቃል፣ ግን ይፈርድበታል። እግዚአብሔር ራሱ ያፈርሰዋል ይላል። ምኑን እንደሚያፈርስ እግዚአብሔር ያውቃል፣ ግን ይጎዳበታል። አንዳንድ ሰዎች ፈጽሞ ከድነት ያ ሰው ሊጠፋ ይችላል አሉ። አይደለም፣ ደግሞ ላይጠፋ ይችላል። እዚህ ላይ እንደተመለከታችሁት ይሄ በአገዳ በሳር እንደገና ደግሞ በእንጨት የተሰራው ቤት ይቃጠላል ይልና ግን ሰውየው በምን ይድናል ይላል? በጭንቅ ይድናል። በጭንቅ ይድናል። በእሳት ውስጥ በጭንቅ ይድናል። ስራ ሁሉ ተቃጥሎ እሱ በጭንቅ ይድናል ይላል። በጣም ከባድና አስፈሪ ነገር ነው። በጭንቅ ይድናል። ብዙ ጊዜ እንዲህ እንላለን። አሁን በዚህ ዘመን እንዲያውም በጣም ብዙ የሚባል ነገር አለ። ሽልማቱ ይቅርብኛ፣ እኔ ከዳንኩ ይበቃል፣ ስለዚህ እንደፈለኩ ኖራለሁ የሚሉ ሰዎች አሉ። ምን ያደርግልኛል ሽልማት፣ መዳኔ ይበቃኛል የሚሉ ሰዎች አሉ። ቀላል እንዳይመስላችሁ። ሰው የለፋበት የደከመበት ነገር በመጨረሻ ላይ ዋጋ ሲያጣ፣ ሲቃጠልበት፣ ከንቱ ሲሆንበት ወገኖች እዛ ስንደርስ ነው ስሜቱን የምናቀው። እዚያ ስንደርስ ነው ምን ያህል ከባድ አሸማቃቂ እንደሆነ የምናቀው።
ሰዎች ትንንሽ ነገር ላይ እንኳን ውድድር አድርጎ ከዚያ ውድድር ዲስኳሊፋይ ሲሆኑ ምን ያህል እንደሚያዝኑ ተመልከቱ። ያንን ውድድሩ የሚጠይቀውን ነገር ማሟላት ሳይችሉ ሲቀሩ ከውድድር እንኳን ሲወጡ ለፍተው መጨረሻ ላይ ሽልማት ሲያጡ ምን ያህል እንደሚያማቸው ወገኖቼ። ዘላለማዊ ሽልማትን ማጣት ከባድ ነው፣ በጣም ከባድ ነው። አንዳንድ ጊዜ እንደው ማይተናነስ ነው፣ ከመጥፋት ማይተናነስ ነገር ነው። ስለዚህ ሐዋርያ ጳውሎስ ይሄንን ነው የሚለው። ስለዚህ አገልጋይ በእግዚአብሔር የፍርድ ወንበር ፊት ይቀርባል። ሕዝቡ በእግዚአብሔር የፍርድ ወንበር ፊት ይቀርባል። እያንዳንዱ ዛሬ የምናደርጋቸው ነገሮች ወገኖቼ አንድ ነገር አስቡ። ዛሬ ምን ስታስቡ ውላችኋል? ዛሬ ምን ስትናገሩ ውላችኋል? ዛሬ ምን ስታደርጉ ውላችኋል? የት ውላችኋል? ምን አድርጋችኋል? ምን ሰርታችኋል? ምን ስታስቡ ነበረ? ወገኖቼ አንድ ቀን እነዚህ ሁሉ ተጠራቅሞ በእግዚአብሔር ፊት ዋጋ ሊያሰጡን ይችላሉ። ደግሞ ስራችን ሊቃጠል ይችላል። ሩጫችን ሁሉ ከንቱ ሊሆን ይችላል። ይህንን ፍርድ የሚሰጠው የቤተ ክርስቲያን መሪ አይደለም። የነገስታት ንጉስ፣ የጌቶች ሁሉ ጌታ የናዝሬቱ ኢየሱስ አንድ ቀን በዚያ የፍርድ ወንበር ፊት ስንቀርብ ወገኖቼ እንዳናፍር ዛሬ የምንኖረው ኑሮ በጥንቃቄ ይሁን። አስተሳሰባችን በጥንቃቄ ይሁን። የምናገለግለው አገልግሎት በጥንቃቄ ይሁን ወገኖቼ። በጣም በፍርሃት በመንቀጥቀጥ ይሁን። በተለይ እግዚአብሔርን ቃል ስንናገር ወገኖቼ በጣም በፍርሃት ይሁን፣ በጣም በጥንቃቄ ይሁን። ይሄንን ነው ሐዋርያ ጳውሎስ የሚናገረው። እንግዲህ እንደነገርኳችሁ ሁለት አይነት ገንቢዎች አሉ። ደግሞ አንደኛው አፍራሽ አካል ነው። ቤተክርስቲያን ውስጥ ሶስት አይነት ነገር ትመለከታላችሁ። ሁለት አይነት ገንቢዎች አሉ። አንደኛው እንደ እግዚአብሔር ቃል በእግዚአብሔር ቃል መሰረት በእውነት በጥንቃቄ በእግዚአብሔር በመመራት በመንፈሱ በመመራት የሚያደርጉትን ሁሉ የሚያደርጉ አገልጋዮች አሉ፣ ህዝቦች አሉ። እንደገና ደግሞ እንደፈለጉ የሚያደርጉ አሉ። እንደዚህ ዓለም አስተሳሰብ የሚያደርጉ በተለያየ ፍልስፍና የሚያደርጉ አሉ። ሁለት አይነት ገንቢዎች አሉ። ሶስተኛው ደግሞ አፍራሽ ግብረ ኃይል ነው። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ያድነን። ከሁለት አይነት ገንቢዎችም ደግሞ አንደኛው አይነት ገንቢ ሆነን መውጣት አለብን። በወርቅ በብር እንዲሁም ደግሞ በከበረ ድንጋይ እንደሚገነቡ እንድንሆን እግዚአብሔር ይርዳን። አንድ ቀን ፍርድ አለ ከፊት ለፊታችን። በእግዚአብሔር ፊት እንጠየቃለን። ላደረግነው ነገር ሁሉ እንጠየቃለን። ስለዚህ በጣም በጥንቃቄ የእግዚአብሔርን ቤት ልንሰራ ይገባናል። እንዲህ ነው የሚለው የቆሮንቶስን ሰዎች ሐዋርያ ጳውሎስ እንደዚህ ይላል። ወደ መጨረሻው ሐሳብ ልምጣ። ማንም ራሱን አያታለል። ከናንተ ማንም በዚህ ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን ይላል። ማንም ራሱን ምን አያድርግ? ወገኖቼ ራስን ማታለል በጣም ከባድ ውድቀት ነው። ማንም ራሱን ምን አያድርግ? አያታለል። ምክንያቱም ወገኖቼ እግዚአብሔር ሁሉን የሚያውቅ አምላክ ነው። ሁሉን የሚመረምር አምላክ ነው። ልብንና ኩላሊትን የሚመረምር አምላክ ነው። አንድ ነገር ስናደርግ ለምን እንደምናደርግ እግዚአብሔር የልባችንን ዝንባሌ የልባችንን ሞቲቭ የሚያይ አምላክ ነው። እግዚአብሔር ለምንሰራቸው ስራዎች ለምናደርጋቸው ነገሮች በሙሉ ወገኖቼ እንደ ሰው አያጨበጭብልንም። እግዚአብሔር ልባችንን ስለሚያይ ውስጣችንን ስለሚያይ ምን ሰራቸውን ነገር ሁሉ እግዚአብሔር ይመለከታል። ስለዚህ ማንም ራሱን ምን አያደርግ? አያታልል ብሎ ይናገራል። ማንም ራሱን አያታልል። እንደዚህ ነው የሚለው። ወደ መጨረሻ ሐሳብ ላይ እንደዚህ ይላል። ስለዚህ ማንም በሰው ምን አይሁን? አይመካ፣ ነገር ግን ሁሉ የናንተ ነውና ይላል። ምን ማለት ነው? ማንም በሰው አይመካ፣ ሁሉ የማን ነው?
እነዚህ የቆሮንቶስ አማኞች እኮ የተከፋፈሉት በማን ነው? አንደኛው የጳውሎስ ነኝ ብሏል፣ ሌላኛው የአጵሎስ ነኝ ብሏል፣ ሌላኛው ደግሞ የክርስቶስ ነኝ ብሏል። ስለዚህ ማንም በሰው ምን አይሆን አይመካ። በጳውሎስ ማንም አይመካ፣ በአጵሎስ ማንም አይመካ ይልና ሁሉም የናንተ ናቸው ይላል። ምን ማለት ነው? በግል የኛ የምንለው መሪም አገልጋይም አስተማሪም የለንም። አስተማሪም በግል ኤኬሌ የኔ ነው የሚለው የለውም። ቅድም እንዳልኳችሁ ቤቱ የማን ነው ብያችኋለሁ። እንጻው የማን ነው ብያችኋለሁ። የእግዚአብሔር ነው። ሁሉ አገልጋይ ግን ባላደራ ነው። ባለቤት አለው ቤቱ ላይ። በቤቱ ላይ መሪ አለው፣ እርሱ የሚጠይቅ አለው። ስለዚህ ማንም በሰው ምን አይሁን አይመካ። እንግዲህ ወረድ እናድርገውና ወደ መሬት ስናወርደው ማንም በሰው አይመካ። ያ ሰው አስተምሮን ሊሆን ይችላል፣ አጥምቆን ሊሆን ይችላል፣ የተለያየ መንፈሳዊ ምግቦችን ሰጥቶን ሊሆን ይችላል። ማንም በሰው አይመካ ይልና ደግሞ ሁሉ የናንተ ናቸው ይላል። ማለት በእኩል ሁሉ የናንተ ናቸው። በዚህ ቤተክርስቲያን ውስጥ ያሉ አገልጋዮች በሙሉ የሕዝብ ናቸው ማለት ነው። አሜን። በዚህ ቤተክርስቲያን ውስጥ ያሉ መሪዎች በሙሉ የማን ናቸው? ያለ ልዩነት የሕዝብ ናቸው። ስለዚህ ኤኬሌ የኔ ነው የምንለው የለም ማለት ነው። ከዚያን ጨምሮ ዓለምም ቢሆን የማን ናት ይላል? የናንተ ናት ይላል። ማለት በክርስቶስ ኢየሱስ ብዙ በረከቶች ብዙ ነገሮች እንደተሰጣቸው ለቅዱሳን ይናገራል። ከዚያም በኋላ እንደዚህ ይላል። በጣም ከባድ ቃል አለ ወረድ ብሎ እንደዚህ ይላል። ስለዚህ ማንም በሰው አይመካ፣ ነገር ግን ሁሉ የናንተ ነውና ጳውሎስ ቢሆን አጵሎስ ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣም ቢሆን ሁሉ የናንተ ነው። አሜን። ሁሉ በክርስቶስ ኢየሱስ ለናንተ ለበረከት፣ ለናንተ ለመታነጽ፣ ለናንተ ለበጎነት ተሰጥተዋል ይልና እንደዚህ ይላል። እናንተም ይላል ደግሞ የክርስቶስ ናችሁ ብሎ ያስራል። ክርስቶስም የእግዚአብሔር ነው። ምን ማለት ነው? ጳውሎስም አጵሎስም ኬፋም ቢሆን የማን ነው? በጋራ የናንተ ናችሁ። እናንተን ለማነጽ፣ እናንተን ለመገንባት፣ እናንተን ለማስተማር፣ ቤተ መቅደሱን ለማነጽ፣ የእግዚአብሔርን ቤት ለማገልገል ጸጋ ተሰጥቷቸዋል። ባላደራዎች ናቸው፣ ባለቤት አይደሉም። እንደ ቃሉ ማገልገል ይጠበቅባቸዋል። በጥንቃቄ ማገልገል ይጠበቅባቸዋል። በከበሩ ነገሮች ማነጽ ይጠበቅባቸዋል። ደግሞ እናንተ የማን ናችሁ ማለት ተጠያቂነት ነው የሚያስቀምጠው። ማለት በእግዚአብሔር ቤት ውስጥ ተጠያቂ ያልሆነ ሰው የለም። ችን ብዬ ልጨርስ። አሁን ለምሳሌ በክርስቶስ ኢየሱስ ምን አግኝተናል? በጸጋ ድነናል። እንዲሁ በጸጋ በእምነት ድነናል። እግዚአብሔር በክርስቶስ ኢየሱስ አድኖናል። ግን ይሄ ህይወት ተጠያቂነት የሌለበት ህይወት አይደለም። በነፃ ብናገኝም በጸጋው ብንድንም እንዲያው ቢሰጠንም ግን ደግሞ ተጠያቂነት አለብን። እለት በእለት ተጠያቂነት አለብን። ለተሰጠን ህይወት፣ ለተሰጠን አገልግሎት፣ ለተሰጠን ነገር በሙሉ የሚጠይቀን አካል አለ ማለት ነው። ባለቤት አለ ማለት ነው። ስለዚህ የዛሬውን ሐሳብ ስጠቀልለው መሰረቱ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ በዚህ መሰረት ላይ በጥንቃቄ ማነጽ አለባችሁ። የሚያንጹ አገልጋዮች በጥንቃቄ ማነጽ አለባቸው። በእግዚአብሔር ቃል እውነት፣ በጤነኛ አስተምህሮ ማነጽ አለባቸው። አንደኛ ስራቸው በኋላ እንዳይቃጠል፣ ሌላ ደግሞ የእግዚአብሔርን ቤት ወይንም ቤተክርስቲያንን ደግሞ ለፍሬ ለማብቃት፣ ለውጤት ለማብቃት እንደ እግዚአብሔር ቃልና እውነት ማነጽ አለባቸው ብሎ ነው የሚናገረው። ስለዚህ ሁሉ ነገር አንድ ቀን ወደ ፍርድ ይመጣል።
ይሄ በእሳት የሚለው መጨረሻ ላይ የሚሆነውን ፍርድ ነው። መጨረሻ ላይ ሁሉ ነገር ወደ ፍርድ ይመጣል። ከዚያ በፊት ግን ቀድመን ለምናደርገው፣ ለምንኖረው፣ ለምናስበው፣ ለምናስተምረው፣ ለምናገለግለው ለየትኛውም ነገር ጥንቃቄ ማድረግ ያስፈልጋል ይላል። እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ስለሰጠን ጊዜ እግዚአብሔር ስም የተባረከ ይሁን። ስለዚህ ወገኖቼ ይነስም ይብዛም ሁላችንም ምን ተሰጥቶናል? አገልግሎት ተሰጥቶናል። ስጦታ ተሰጥቶናል። በተለያየ ስፍራ ላይ እናገለግላለን። አንዳንዶቻችን እናስተምራለን፣ ሌሎቻችን እንጸልያለን፣ ሌሎቻችን እናስተዳድራለን፣ ሌሎቻችን የተለያየ አገልግሎት እናገለግላለን። በመናገለግልበት ስፍራ ሁሉ በጣም በጥንቃቄ እንድናደርግ እግዚአብሔር ይርዳን። ሕፃናትን የምናስተምር በጥንቃቄ እንድናስተምር፣ አዋቂዎችን የምናስተምር በጥንቃቄ እንድናስተምር፣ የምናገለግል ሰዎች እንደ እግዚአብሔር ቃል በጥንቃቄ እንድናገለግል፣ ዋጋችን አንድ ቀን ወገኖቼ እንድናገኝ፣ ዋጋ እንዳናጣ እግዚአብሔር አምላክ ይርዳን። እንጸልይ።